ምርጫው የውሸት ሞታችን ግን የእውነት ነው። ካባ የለበሰውን ህዝቡ ድምጹን አሰማም። በተለያዩ አቅጣጫ ያገዛዙ ምርጫ ተቃወመ። በቃለ መሐላ ተጀምሮ በክህደት ተፈጸመና እየተጓዘ ያለ መሪነት ሀገር ከድጡ ወደ ማጡ እየከተቱ ሰላም በሌለበት ስለ ሰላም መስበክ፣ ፍትህ በሌለበት ስለ ፍትሃዊ ምርጫ በየአደባባይ መናዘዙ፣ አንድን ህዝብ በማንነቱና በሃይማኖቱ በጅምላ እየጨረሱ ስለ አንድነትና ስለ ቀይ ባህር መለፈፉና ተነስ ስለ ሀገርህ ተዋጋ የሚሉ የብልጽግና ቤት ስታንዳፕ ኮሜዲዎች ጨዋታዊ ናቸው። አገርህ ትወራለች፣ ያወራሪ አሁንም ሊወርህና ሊገድልህ ነው፣ ታጠቅና ተፋለመው ብሎ የአንድን ሀገር ወንድማማቾችን ለማጨራረስ ከየክልሉ በግዳጅ እያፈሰ የደሃ ልጆችን የጥይት ራት ያደርጋቸዋል። በዚህ የግዳጅ አፈሳና ያልተፈጸመ ትርክቶችን የተጫነ ትውልድ ተምሮ ለፍሬ ያልበቃም፣ ቦርቆም ያልጠገበም፣ ዘርቶ ያላጨደም እልፍ ያልተኖሩ ልጅነቶች የዚህን አሁን ላይ ያለው አገዛዝ የጥይት ራት ናቸው። ይህ በዚህ ቪዲዮ ላይ የምትመለከቷቸው ለምን እንደሚዋጉና ለማን እንደሚታገሉ አንዳች የሚያውቁት ነገር የለም። ብቻ በታሪክ አጋጣሚ አብይ አህመድ ከየክልሉ በግዳጅ አፍሶ አስታጥቆ ሂድና ወገድህን ህዝብህን ግደል ብሎ ሞቱን አሰንቆት ወደ አማራ ክልል ገብቶ የአማራ ፋኖ እጅ ላይ የወደቁ ናቸው። ለምን ትገሉናላችሁ? ለማን ነው የምታገሉት? እና ወዘተ ለሚነሱ ጥያቄዎች ጥንቅቅ አድርጎ የሚመልስ አንድም የለም። ይባስ ብሎ ፋኖ ትክክለኛ ታጋይ መሆኑ ልባችን ያውቀዋል ሲሉ ይደመጣሉ። ኢትዮጵያ ከሆነ ለምን ትወጉናላችሁ? ለምን ትገሉናላችሁ? ለምን ታሳዱናላችሁ? ለምን ታስሩናላችሁ? ለምን ትገርፉናላችሁ? ስትገቡ ምን ተብላችሁ ነው የምትገቡት? አማራን ምን አርጉት ነው የምትባሉት? አምቦ አልመጣንም፣ ወለጋ አልመጣንም፣ አርሲ አልመጣንም፣ አርባ ምንጭ አልመጣንም፣ ወላይታ ሶዶ አልመጣንም፣ አፋር አልገባንም፣ ትግሬም አልገባንም። የት ነው ያለነው እኛ? አማራ ክልል ነን አይደለንም? አማራ ክልል ከሆነ ካልመጣነባችሁ መጥታችሁ የምትገሉና ለምን እንደሆነ ይዟችሁ የሚመጣው አካል ምን እያለ ነው የሚልካችሁ? እናንተ እኛ የትኛውንም ብሔር መግፋት አንፈልግም፣ የትኛውንም ብሔር መግደል አንፈልግም። ብሎም ደግሞ ይሄን ውጊያ ስናደርግ ደግሞ የኢትዮጵያ ወጣት እየተቀነሰ እንደሆነ እናምናለን። እኛን ሊያጠፋና የወጣ ወጣት፣ እኛም የምናጠፋው ወጣት የማን ወጣት ነው? የኢትዮጵያ ወጣት ነው አይደል? የኢትዮጵያ ወጣት ነው አይደል? ታዲያ እርስ በርስ እንድንበላላ የማንን ስልጣን እያስጠበቃችሁ ነው እናንተ? የማንን ነው የምታስጠብቁት? ለኢትዮጵያ ነው የምታወቁት? አሁን ለአብይ አህመድ ነው እናንተ የምትዋጉት? ለማን ነው? ለአብይ አህመድ እንጂ ለኢትዮጵያ አይደለም። ለኢትዮጵያ ብትሆኑማ እኛም ኢትዮጵያዊ ነን፣ የኛን ጠላት መጥተን ነበር። ብልጽግና ከመጣ ጀምሮ ዓለም ላይ ታይቶም ተሰምቶም የማይታወቅ ግፎች ተፈጽመዋል። ለአብነትም ከጡት መቁረጥ እስከ ያንድን ሰው ስጋ ቆርጦ ማብላት፣ በሜንጫና በስለት ከማረድ እስከ በጅምላ መረሸን፣ ከጽንስ ማቋረጥ እስከ ሰውን በእሳት አቃጥሎ መግደልና ወዘተ የሚሉትን ግፎች የብልጽግና ዘመን ትሩፋቶች ናቸው። ከጀርመኑ አዶልፍ ሂትለር የናዚ ፓርቲ በሆሎኮስት መርቶ 6 ሚሊዮን የሚጠጉ አይሁዶችና በሚሊዮን የሚቆጠሩ ሰዎችን ካስጨረሰው፣ ከካምቦዲያው ፖል ፖት የክመር ሩዥን መር ከ1.5 እስከ 2 ሚሊዮን ሰዎችን ሞት ካስከተለው፣ ከሱዳኑ ኦማር አልበሽር በፉር ማስሌትና ዛግዋዋ ላይ የዳርፉርን የዘር ማጥፋት በማቀነባበር በዓለም አቀፍ የወንጀሎች ፍርድ ቤት ከተከሰሰው አብይ አህመድ ከነዚህ ሁሉ ዓለም መሪዎች ጋር ቢነጻጸር የራሱን ሕዝብ በጅምላ የጨረሰ ቀዳሚው ጄኖሳይደር ሆኖ እናገኘዋለን። አንድ የሀገር መሪ የገዛ ሕዝቡን በማንነቱና በሃይማኖቱ በጅምላ ያስጨረሰ አንድ ጉድጓድ 26 ሰው ያለ ስራውና ግብሩ እየቀበረ የአማራን ሕዝብ ትጥቅ ፍታ በተባለበት በዚያ ወቅት ላለፉት 50 ዓመታት ስሁት ትርክት ፈጥሮ ለዚያ ማስፈጸሚያም ፓኬጅ ቀርጾ ስነ ልቦናዊ፣ ሰብአዊ፣ ፖለቲካዊ፣ ማህበራዊና የዘር ማጥፋት ወንጀል በአማራው ላይ አውጆ ከድሮን እስከ መድፍና ታንክ ከዙ 23 እስከ ሞርተር በአማራ ሕዝብ ላይ አዘመተበትም። ይሄኔ ነው ቁጭ ብዬ በስለት እያረድከኝ እየገደልከኝ ልታጠፋ
ልታጠፋኝ አትችልም ብሎ የአማራ የቁርጥ ቀን ልጅ ፋኖ ስንቁን ሰንቆ ነፍጡን አንግቦ በረህኛ የሆነው። ከዚያ በኋላ የአብይ አህመድ ሎሌዎችን በሚገባቸው ቋንቋ ያናገሩለት ጀመር። የአብይ አህመድ ሰራዊቶች ግን የአማራ እናትን ከመድፈር እስከ መዝረፍ፣ ከንጹሃን በጅምላ በአደባባይ ከመረሸን እስከ ዶክተሮችና ምሁራንን መሃል አስፓልት ላይ በአሰቃቂ ሁኔታ መግደል ከሚሉት ግፎች መካከል እነኚህ ኢምንቶቹ ናቸው። ይህ ሁሉ ግፍና ሰቆቃ እየተፈጸመበት ያለው ህዝብም በቃይ ብሎ ከሰሞኑም ድምጹን ለዓለም አሰማ። አገዛዙ ግን ፍትሃዊ ምርጫ እያለ ጀምስ ቦንድን ከሚያስንቀው ትወናና ቲያትር ይዞ መጥቶ በከንቱ ይታክታል። የአማራ ህዝብ በአራቱ ማዕዘን በነቂስ ወጥቶ ከጎንደር እስከ ጎጃም ከወሎ እስከ ሸዋ አንድ አይነት ድምጽ አሰሙ። ምርጫው የኛ አይደለም፣ በደማችን ላይ አንመርጥም፣ ገዳዮቻችን በምርጫ ካርድ አናነግስም፣ ለፋሽስቱ ብልጽግና የምንሰጠው ድምጽ የለም፣ ምርጫችን ፋኖ ነውና የመሳሰሉት መፈክሮች ድምጻቸው ከፍ ብለው በህዝቡ የተቃውሞ ሰላማዊ ሰልፉ ላይ በአንድ ድምጽ ተደመጡ። ይህ የተቀናጀ ተቃውሞ ንቅናቄ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋት፣ የግፍ ጭቆና በምርጫ ካርድ ህጋዊ ለማድረግ የሚደረገውን ጥረት በቆራጥነት ተመከተ። በዚህ ዕለት አገዛዙ ምርጫውን በኃይል ለማስፈጸም ወታደራዊ ስምሪቶችን አደረገ። በፋኖ አርበኞች ብርቱ መከላከልና በህዝቡ ፍጹም እንቢተኝነት ቢመርህም ዋጠው በማለት ህዝቡም ትዕይንተ ተቃውሞን ቀጠለ። ምርጫችን ፋኖ ነው። ይህ የአማራ ህዝብ ድምጽ ነው። ዓለም ድምጻችንን ሊሰማው ይገባል። ይህ የአማራ ህዝብ ድምጽ ነው። ይህ ህዝባዊ ቁጣ የተቀሰቀሰው አገዛዙ በክልሉ ውስጥ ለደረሰው መጠነ ሰፊ ሰብአዊና ቁሳዊ ውድመት ተጠያቂነትን ከማረጋገጥ ይልቅ በምርጫ ስም የስልጣን ህጋዊነት ፍለጋ መጠመዱን ተከትሎ መሆኑን ለሁሉም ግልጽ ነው። ገዳዮቻችን በምርጫ ካርድ አናነግስም የሚሉ ድምጾች የአማራ ህዝብ ከዚህ በኋላ ለሚደረገው ማንኛውም የማታለያ ፖለቲካ በር እንደማይከፍትና ብቸኛው አማራጭ ስር ነቀል ለውጥ መሆኑን ያሳየበት ታሪካዊ ቀን ሆኖ አስመዝግቦ አለፈም። ይህ የብልጽግናው ምርጫ ታላቅ የተቃውሞ ትዕይንተ ህዝብ አሁንም በየቦታው እንደቀጠለ ነው። ከሰሞኑም በሸዋ ምንጃር ሸንኮራ ወረዳ በድሬ ቀበሌ ህዝቡ በነቂስ ወጥቶ ድምጹን አሰማ። ከልጅ እስከ አዋቂ ከመንግስት ሰራተኞች እስከ ሀገር ሽማግሌዎች በአንድነት ወጥተው አብይ አህመድ ሆይ ካባ ያለበሰን ህዝብ አፈር አለበስከው አሉት። ብቻ ህዝቡ በነቂስ ወጥቶ ድምጹን ከፍ አድርጎ እንዲህ አለም። ሞት ለተፈረደበት አማራ መዳኛው ክንዱ ነው። ዓለም ድምጻችንን ሊሰማው ይገባል። ካባ ያለበሰውን ህዝብ አፈር አለበሰው፣ ምርጫችን ፋኖ ነውና ወዘተ የሚሉ መፈክሮች ህዝቡ በሰላማዊ ሰልፉ ላይ ያስተጋባው ድምጽ ነበረ። ይህ ድምጽ በማንነት ያትግደለኝ አታፈናቅለኝ ሲለው ሞቱን እንደ ካባ የሚያለብሰው ለአስክሬኑ ስትሞት ለመቃብር ጥላ ያስፈልገዋል ብሎ ዛፍ የሚያስተክልለት መፈናቀሉን እንደ ትልቅ ለውጥ ህጋዊ ድሃ እያለ ብልጽግናው መንግስት ከሚቀልድበት አሁን ደግሞ ፍትሃዊ ምርጫ አደርጋለሁ ያለውን የአምባገነኖች አለቃውን አብይ አህመድ የተቃወመበት ሰላማዊ ሰልፍ ነው። ጎልያድ ቤቱ ሆኖ ትዕይንተ ህዝቡን ይመለከታል። የዚህ ሁሉ ህዝብ ድምጽ ለእርሱ ከናኒናኖ መዝሙር ነው ብለው ከሚሳለቁት ዳንኪረኞች አይበልጥበትም። የዚህ ሁሉ ድምጽ ከዳንኤል ክብረት ጃዊት ሰው እያለ ዞትር ከሚጽፍለት መግለጫም አይበልጥበትም። ህዝቤ ሆይ ለምን ተቃወምከኝ? ምን አጠፋው? ምን በደልኩ? ምንስ ልታረም? የሚል ቅን መሪነትን፣ ቅን አስተሳሰብ ከማንጸባረቅ ይልቅ መታበይና መኮፈስ የሚቀናቸው አምባገነንነትን እንደ ጽድቅ የሚቆጥሩ የድንቁር ና ጌቶች አብይ አህመድና በስሩ ያሰማራቸው የአንድ ሳንቲም ሁለት ገጽታ በአዴንና ሆዳደር አጎብዳጆች የዚህ ዘመን የትውልድ ነቀርሳዎች ስለዚህ ህዝብ ሰቆቃና መከራም አያገባቸውም። ሆዳቸው ሰፍቶ ጆሮአቸው ሰፍቶ ያሉ ካድሬዎች ምግባራቸው፣ ሆዳቸው፣ ተግባራቸው ያንድን ህዝብ ነጥሎ ማጥፋት ነው ፍጻሜያቸው።
ምርጫችን ፋኖ ነው። ምርጫው የውሸት ሞታችን ግን የእውነት ነው። ምርጫችን ፋኖ ነው። ሞት የተፈረደበት አማራ መዳኛው ክንዱ ነው። የተወደዳችሁ ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ትንታኔ ዘገባ ይህን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ ተመኘን።